የተባለበት ምክንያቱ ምን ይሆን? መልሱ ሰውየው መልካም ሰው ከሆነ አላህ ሱብሓነሁ ወተዓላ ላዘጋጀለት ድግስ ቶሎ እንዲደርስ፣ መጥፎ ሰው ከሆነ ደግሞ ቶሎ እንድንገላገለው ነው። ጥያቄ፣ በዒድ ወቅት በሄዱበት መንገድ አለመመለስ ወይም መንገድ መቀየር ሱና የሆነበት ምክንያቱ ምንድን ነው? መልስ የሙስሊሞችን የቁጥር ብዛት ለማሳየት፣ የመሬትን ምስክርነት ለማግኘት፣ በሌላኛው መንገድ የሚገኙ ድሆች ካሉ ለመርዳትና ሌላም ሌላም። ጥያቄ፣ የቂያማ ቀን ኸይረኛውም ሆነ ሸረኛው ሰው የሚቆጩት እንዴት ነው? መልስ ኸይረኛው ሰው ከዚህ በላይ ሰርቼ በሆነ ኖሮ ከዚህ የተሻለ ምንዳ አገኝ ነበር ሲል ይቆጫል። ሸረኛው ደግሞ ጌታዬ ወደ ዱንያ ህይወት መልሶ ምን አለ ኸይር ሰርቼ ጀነት በገባው ይቆጫል። ጥያቄ፣ አንዲት ሴት በድመት ምክንያት እሳት ገባች፣ እንዴት? መልስ ተዟዙራ ምግቧን እንድትፈልግ አልተወቻት፣ አሊያም ውሃና ምግብ አልሰጠቻት፣ ያለ ጥፋቷ አስራ ስላቆየቻት። ጥያቄ፣ የሙናፊቅ ምልክቶች ስንት ናቸው? መልስ ሶስት ናቸው። ኢዛ ሐደሰ ከዘብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን። ከተናገረ የሚዋሽ፣ ቃል ከገባ ቃሉን የሚያፈርስ፣ አደራ ከተባለ አደራውን የሚበላ። ጥያቄ፣ ከሽርክ ጋር የተቀላቀለ መልካም ስራ ይጠቅማልን? መልስ በፍጹም አላህ አይቀበለው። ከሽርክ ጋር የተቀላቀለ መልካም ስራ አይደለም። አላህ ሱብሓነሁ ወተዓላ ምን ይላል? ذلك هدي الله يهدي به من يشاء من عباده ولو أشركوا لحبط عنهم ما كانوا يعملون። ይህ የአላህ መመሪያ ነው። እርሱ ከባሮቹ የሚሻውን ሰው ይመራል። በአጋሩ ኑሮ ይሰሩት የነበሩት ከእነሱ በታበሰ ነበር። ሱረቱል አንዓም አንቀጽ 88። ጥያቄ፣ ነቢዩ ዓለይሂ ሰላቱ ወሰላም ሶስት ባህሪዎች አሉት፣ በእነሱ ምክንያት የኢማን ትፍትና ያገኛል ብለዋል። እነዚህ ባህሪዎች የትኞቹ ናቸው? መልስ ከአነስ ኢብኑ ማሊክ እንደተዘገበው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ሶስት ባህሪዎች ያሉት በእነሱ ምክንያት የኢማን ትፍትና ያገኛል። አንደኛ አላህና መልእክተኛውን ከማንም ይበልጥ መውደድ። ሁለተኛ አንድን ሰው ለማንም ሳይሆን ለአላህ ብቻ ብሎ መውደድ። ሶስተኛ አላህ ከክህደት ካወጣው በኋላ ዳግም ወደ ክህደት መመለስን እሳት ውስጥ እንደ መወርወር መጥላት። ቡኻሪና ሙስሊም ዘግበውታል። ጥያቄ፣ እሳት የማይነካቸው ሁለት አይኖች የትኞቹ ናቸው? መልስ ከአላህ ፍራቻ ያለቀሰች አይንና በአላህ መንገድ በጥበቃ ላይ ያለ እንቅልፍ ያደረች። ጥያቄ፣ ሁለት ታዋቂ ሱሐቦች በምድር ላይ የ120 ዓመታት ዕድሜን አላህ ሰጥቷቸዋል። የሚገርመው እነኚህ ሱሐቦች 60ውን ዓመት በጃሂልያ 60ውን ደግሞ በኢስላም ውስጥ አሳልፈዋል። እነማን ናቸው? መልሱ ሐኪም ኢብኑ ሒዛምና ሐሰን ኢብኑ ሳቢት ይባላሉ። ጥያቄ፣ ከሸይጣን እንዴት እንጠበቅ? መልሱ ከሸይጣን ለመጠበቅ የሚያግዙ 9 ምሽጎች አሉ። እነሱ አንደኛ እስቲዓዛ ወይም አዑዙ ቢላሂ ሚነ ሸይጣን ረጂም ማለት። ሁለተኛ
መቅራት። ሶስተኛ አያተል ኩርሲ መቅራት። አራተኛ ሱረቱል በቀራን አዘውትሮ ቤት ውስጥ ማንበብ። አምስተኛ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን በቀን ውስጥ ከተቻለ 100 ጊዜ ካልሆነም 10 ጊዜ ከሱብሒ ሶላት በኋላ ማለት። ስድስተኛ የተለያዩ ዚክሮችን ማብዛት። ሰባተኛ አዘውትሮ በዱዓ ላይ መገኘት። ስምንተኛ ከወንጀልና ኃጢአት መራቅ። ዘጠነኛ ቢስሚላህ አለዚ ላ የضሩ መዐ እስሚሂ ሸይኡን ፊል አርድ ወላ ፊስ ሰማእ ወሁወ ሰሚዑል ዐሊም የሚለውን ዱዓ ማለት። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም አድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ተዓላ